የጌታ ሰላም ጸጋ በኢየሱስ ስም የዩቲዩብ ቤተሰቦች ይብዛላችሁ፣ ተባረኩ። ዛሬ የሕዝቅኤል ምዕራፍ 4ን ማጠቃለያውን ደግሞ እናያለን። ያው እስካሁን ሰዓት ከ1 እስከ 17 ቁጥር እያጠናን የመጣ ነው። መንፈስ ቅዱስ ደግሞ ያስተምረናል። በጣም ጥልቅ ነው፣ ግን በአጠር አድርጌ ለመናገር እሞክራለሁ። መንፈስ ቅዱስ ይረዳናል። አሜን። ተባረኩልኝ። አሜን። እንግዲህ ሕዝቅኤልን እግዚአብሔር በምልክት እንደሚናገረው ነው እዚህ ጋር ያየ ነው። ነቢዩ ሕዝቅኤልን በኢየሩሳሌም ላይ ሊመጣ ስላለው መከራን እግዚአብሔር እየነገረው ነው። የባቢሎንን ወረራ የሚገልጽ የእግዚአብሔር ምሳሌያዊ ትእዛዝ ነው። ነቢዩ ሕዝቅኤልን የኢየሩሳሌምን ከተማ በጡብ ላይ እንዲቀርጽና ከተማይቱን ስትከበብ የሚያሳይ ምልክቶችን፣ የከበባው ግንብ፣ ድልድይ፣ የጦር መሳሪያዎችን እንዲያዘጋጅ ታዘዘ። ይህ ድርጊት ደግሞ የእስራኤልን በደል የሚያሳይ ረሃብና መቅሰፍትም የሚመለከት ሲሆን ሕዝቅኤልን በጎኑ ያው ባለፈው ጊዜ አይተናል፣ በቀኝ ጎኑ እንዲተኛ እንደዚሁም ደግሞ በግራ ጎኑ እንዲተኛ አዞታል። በቀኝ ጎኑ ለእስራኤል 390 ቀን እንዲተኛ አድርጓል። እንደገናም ደግሞ ለይሁዳ ደግሞ በግራ ጎኑ 40 ቀን እንዲተኛ አድርጓል። እነዚህ ቁጥሮችን በጣም እንድናያቸው እፈልጋለሁ። ዝም ብሎ የተጻፈ አይደለም በእግዚአብሔር ቃል ላይ ቁጥሮቹ፣ ሁሉ ነገር ወንድሞቼ እናቶቼ፣ ያው ለትምህርታችን ስለተጻፈ ማለት ነው። እንግዲህ እግዚአብሔር ቀን በዓመት ፋንታ አድርጎ ነው እዚህ ጋር ለነቢዩ የገለጸለት ወይንም የሰጠው ማለት ነው። አንዳንድ መጽሐፍ ቅዱስ አዋቂዎችም ደግሞ ይሄ 430 ከግብፅ ከ430 ዓመት ጋራ ያገናኛሉ። ያው የእስራኤል ሕዝብ 430 ዓመት በፈርዖን በባርነት እንደተገዛ እዛ ጋር ያሳያል። ይሄ 430 እንዴት መጣ ብትሉ 390 ሲደመር 40 430 ያመጣል። አያችሁ? ይሄ 430 ዓመት የግብፅ ባርነት ጊዜያቸውን ነው የሚያሳየው። በባርነት አይደለም። እንግዲህ በሕዝቅኤልም 430 ዓመት ማለት የኃጢአት ታሪክን ማወቅ ጥሩ ነው ወንድሞቼ እናቶቼ። የእግዚአብሔርን ቃል በደንብ ዲቴሉን በደንብ ማወቅ አለብን። ያን ስናውቅ ነው አዲስ ኪዳን ራሱ የሚገባል። ለምን ተጻፈ፣ መቼ ተጻፈ፣ ለማን ተጻፈ የሚሉትን በደንብ ማወቅ አለብን። የማታነቡ እንድታነቡ አበረታታቸዋለሁ። ያው የዚህ መጽሐፍ ትልቁ መልእክት ቃሉን ብላ ነው እና ይሄንን እናያለን። ይሄ ደግሞ ወንድሞቼ እናቶቼ ታላቅ መንፈሳዊ ምስጢር አለው። እግዚአብሔር ጊዜን ይቆጥራል። ወንድሞቼ እናቶቼ መከራ በረዘመ ጊዜ በበዛ ጊዜ ደግሞ እግዚአብሔር ኃጢአትን አያይም ማለት አይደለም። እግዚአብሔር ኃጢአትን ያያል፣ ግን ፍርድን ከማምጣቱ በፊት ግን ያስጠነቅቃል። በነቢዩ ሕዝቅኤል እንዳየነው የማስጠንቀቂያ መልእክት ነው የሰጠው። ተመለሱ ነው የሚለው። ለምን? የሕዝቡ ልብ በጣም እልከኛ፣ በጣም ጠንካራ ነው። አንድ ነገር ደግሞ ልገልጽላችሁ ፈልገው እስራኤልን ወይንም ኢየሩሳሌምን በጡብ ላይ ሳላት ይላል። ይሄ ጡብ የሚለው የሕዝቡ ልብ ጥንካሬ ነው። ይሄ ጡብ ድንጋይ። ለዚህ ነው በሕዝቅኤል ምዕራፍ 36 ላይ ይመስለኛል ይሄን ክፍል ሳጠና ይሄ ቃል ውስጥ ላይ መጥቷል። የድንጋዩን ልብ አውጥቼ የስጋን ልብ ሰጣቸዋለሁ ይላል አይደል? ፊስዬ ክብር ለእግዚአብሔር። አዎ አያችሁ፣ በምሳሌ ነው የነገረው። የእስራኤል ሕዝብ ልቡ ጠንካራ እና
ይሄንን እናያለን። እግዚአብሔር በሚገባን መንገድ ነው የሚነግረን ወገኖች። ይሄ 40 ቀን ይሄ ከ430 ዓመት ምንድነው የሆነው? 430 ዓመት በኋላ ደግሞ ሙሴ መጣ። ገብቷችኋል? ሙሴ መጣ። ከኃጢአት ዘመን በኋላ ፍርድ መጣ። ከፍርድ በኋላ ደግሞ ተስፋ አለ። ገብቷችኋል? ይህን ደግሞ የምናየው ይሄ ተስፋ ምለው ይህ ደግሞ ከ430 አዲስ ኪዳን ገላትያ 3:17 ላይ ማገናኘት እንችላለን። ባለፈው ጊዜ ገላትያን ስንማር አብራችሁን የነበራችሁ ይሄ 430 ዓመት በአዲስ ኪዳን ውስጥ ገላትያ 3:17 አይተናል። ጳውሎስ እንዲህ ይላል፣ ከአብርሃም ጋር የተደረገውን ቃል ኪዳን ከ430 ዓመት በኋላ የመጣውን ሕግ አያፈርሰውም። ለምን? እዛ ጋር ለአብርሃም የገባለት ተስፋ አለ አይደል? ተስፋው ጌታ ይባረክ፣ ተባረክ። ከአብርሃም ጋር ለአብርሃም የሰጠው ተስፋው በእምነት ነበረ። ገብቷቸዋል? ይሄ 430 ዓመት በኋላ በሙሴ ዘመን ደግሞ ሕግ ተሰጠ። ደስ አይልም? ክብር ለእግዚአብሔር። አዎ፣ ነገር ግን ተስፋው ከሕግ በፊት ነበር አይደል? አዎ፣ ጌታ ይባረክ። እና ይሄንን እናያለን ማለት ነው። እንግዲህ ጳውሎስም እግዚአብሔር ተስፋውን እንደሰጠ እዚህ ጋር ይናገራል። ወንድሞቼ እናቶቼ፣ ይሄ በጣም ጥልቅ የሆነ መንፈሳዊ መልእክት አለው። ከ430 ቁጥር የሚያሳየው ጊዜ ፍርድን፣ ሕግን ያሳያል ማለት ነው። ነገር ግን የበላይ የሆነ ደግሞ ጸጋ አለ በክርስቶስ የተሰጠን። አሜን። አዎ። ሌላው ደግሞ በጣም ስለ ምግቡን ምን በል ብሎታል? በጥቂቱ እንዲበላ ምግቡንም ተምኖለት ነበር፣ በጀት አውጥቶለት ነበር ለሕዝቅኤል። የሚገርም እኮ ነው። ውሃውንም እንዳይርበው እንዳይጠባው። ይሄ ምግብ እዛ ጋር የዘረዘረው ዝም ብሎ አይደለም ወገኖች። አንደኛ ለስጋችን ምግብ ያስፈልገናል። የዕለት እንጀራችሁን እሰጣችኋለሁ ብሎናል። ስለ ዕለት እንጀራችሁ አትጨነቁ ላለ እግዚአብሔር ቃል አይደለም እንዴ? ለደቀ መዛሙርቶቹ ጸሎት ሲያስተምራቸው ስለምትበሉ ስለምትጠጡ ምን አትበሉ፣ አትጨነቁ፣ አስቀድማችሁ መንግስቱንና ጽድቁን ተራቡ፣ ተጠሙ። ኢየሱስ ጌታ ነው። ሃሌሉያ። ግን ዴሊ ላይፍ የዕለት ብሬዳችንን ምግባችንን ግን ጌታ ይሰጠናል። ክብር ለእግዚአብሔር ነው። ሌላው ግን በጣም ይሄም መንፈሳዊ ምስጢር አለው ብያቸዋለሁ። የህይወት እንጀራ እኔ ነኝ ይላል እዛ ዮሐንስ ወንጌል 6:35 ላይ በደንብ አድርጋችሁ ስሙ ወገኖች። ክብር ለመንፈስ ቅዱስ። እንደገና ደግሞ ውሃው ደግሞ የህይወት ወንዝ ወይም የህይወት ምንጭ እኔ ነኝ። ማንም የተጠማ ቢኖር ወደ እኔ ይምጣ ይጠጣ፣ ይሄም ደግሞ ከሆዱ ውስጥ የህይወት ወንዝ ይፈልቃል ይላል። መጠማት አለብን ማለት ነው። እግዚአብሔር ጽድቁን፣ መንግስቱ ወደ እኔ መጣ ደግሞ ከቶ ምን አይልም አይራብም ይላል። ኢየሱስ ጌታ ነው። ሃሌሉያ። አያችሁ፣ በቃ ክብር ለመንፈስ ቅዱስ ነው። በጣም ነው የሚገርመው እኮ። ሃሌሉያ። ስለዚህ ወንድሞቼ እናቶቼ፣ አሁን ግን በግራ ጎንና በቀኝ ጎን ለኛ ኃጢአታችን የሚሸከምልን የለም። ክርስቶስ ኢየሱስ ደግሞ በቀራንዮ መስቀል ላይ እዛ ገላትያ ምዕራፍ 3 ላይ ባለፈው ስናጠና ነበረ። እሱ መርገማችንን ኃጢአታችንን ተሸክሞ በመስቀል ላይ ተሰቀለ። ራሱ ጌታ ስሙ ይባላል። ደግሞ ማለደልን። ኢየሱስ ጌታ አሜን። በመስቀል ላይ ኢየሱስ ምን አደረገ? የሞትን ፍርድ ቅጣት
ተሸከመልን፣ ወሰደልን። ክርስቶስ መጣልን። ኢየሱስ ጌታ ነው። አሜን ሃሌሉያ። ተስፋ በአብርሃም መጣ፣ ሕግ በሙሴ መጣ፣ ጸጋ በክርስቶስ መጣ። ኢየሱስ ክርስቶስ የጌቶች ጌታ ነው። ይሄ 40 ቀን ደግሞ በጣም ሰፊ ነው። እንደው አጠር አድርጌ ነው እነግራችሁ። ይሄ 40 ቀን ኖህ ትዝ ይልሻል? ኖህ ዝናቡ ያልዘነበው 40 ቀንና 40 ሌሊት ነው አይደለ የዘነበው። እሱንም እናያለን ወገኖቼ። እንደገና ደግሞ ሙሴ በሲና ተራራ ላይ ለ40 ቀንና 40 ሌሊት ጾሞ ጸልዮአል፣ ሕግን ለመቀበል። የሚገርም እኮ ነው። ኢየሱስ ክርስቶስ የጌቶች ጌታ ነው። ሃሌሉያ። እንደዚሁም ጌታችን ኢየሱስ ክርስቶስም ደግሞ ለ40 ቀን ምን ብሏል? ጾሟል፣ ጸልዮአል። ጌታ ስሙ የተባረከና የተመሰገነ እና መጽሐፍ ቅዱሳችን ላይ የተጻፉልን ሁሉ ለእኛ ጥቅም ነው ማለት ነው ወንድሞቼ እናቶቼ። መጽሐፍ ቅዱሱን ለማድመቅ ከለርፉን ለማድረግ አይደለም። ትልቅ ሚስጥር አለ እዛ እግዚአብሔር ቃል ውስጥ ወንድሞቼ እናቶቼ። ክብር ለእግዚአብሔር። ኢየሱስ ክርስቶስ የጌቶች ጌታ ነው። ሃሌሉያ አሜን። አዎ ኢየሱስ ጌታ ነው። እስቲ ኢየሱስ ጌታ ነው በይ እስቲ። አሜን ሃሌሉያ። አዎ 40 ቀን ለይሁዳ ኃጢአት ይወክላል። ይሁዳን ኃጢአትን ይወክላል። በኖህ ዘመን ደግሞ 40 ቀን ፍርድ፣ በስቅል ደግሞ 40 ቀን ኃጢአት ቆጠረ። በኢየሱስ 40 ቀን ፈተናና ድል። ጌታ ኢየሱስ በዛ ምድረ በዳ ከጾም ጸሎት በኋላ ተራበ አይደል? እንደውም አጋንንትም ፈትኖታል እኮ አይደል? እባቡ እዛ ጋር ወድቀ ስገድልኝ ብሎታል። አዎ እንደውም ጌታ ኢየሱስ አንድ ነገር የተናገረው ነገር አለ፣ በጣም ደስ የሚለኝ። ሰው በእንጀራ ብቻ አይኖርም ከእግዚአብሔር ቃል በሚወጣው ከእግዚአብሔር አፍ በሚወጣው ቃል እንጂ ብሎ ዘዳግም ምዕራፍ 4 ለዳቢሎስ ነግሮታል። ዛሬም የተወደዳችሁ ወንድሞቼና እህቶቼ በልዩ ልዩ ፈተናዎች ልናልፍ እንችላለን። ፈተና የለባችሁም አልተባልንም፣ ግን በፈተና ትቀራላችሁ አልተባል። ለፈተናው መውጫ አለው እና ቃሉን መብላት አለብን ወገኖች። አሜን። ወደ እግዚአብሔር መቅረብ አለብን። የእግዚአብሔርን ኃይል ሁል ጊዜ ሃሌሉያ መሞላት አለብን። ክብር ለመንፈስ ቅዱስ ነው። ለፈተና ምን አለው? ድል አለው። ጌታችን ኢየሱስም ተርቦ ነበር፣ ጠላትን ፈትኖት ነበር። ለእኔ ተገዛ፣ ለእኔ ወድቀ ስገድ በጣም ብሎታል አይደል? ግን ኢየሱስ ለጠላት ታልፎ አልተሰጠም። ክብር ለእግዚአብሔር። ድል አለ ማለት ነው ወገኖቼ። ሃሌሉያ። ክብር ለመንፈስ ቅዱስ ነው። እንግዲህ ይሄ ክብር ለእግዚአብሔር። እኛ ታድለናል ወገኖቼ፣ በክርስቶስ ድነናል፣ ምሕረት ተደርጎልናል፣ ኃይል ተሰጥቶናል። አሜን። በቃ የድንጋይ ልብ ሳይሆን የዳን ሰዎች የሥጋ ልብ ነው ያለ ነው። ክብር ለመንፈስ ቅዱስ ነው። ሃሌሉያ። እና ይሄ 40 ቀን በመጽሐፍ ቅዱስ ውስጥ የለውጥ ጊዜ ነበር ወንድሞቼ እናቶች። ፍርድ ምን ያመጣል? ንስሐ። ንስሐ ደግሞ አዲስ ሕይወት። ለዚህ ነው እኛ አሁን ምንድነን? በክርስቶስ አዲስ ፍጥረት። ሃሌሉያ አሜን። ሃሌሉያ። እግዚአብሔር ፍርድ እንኳን ሲያመጣ የመዳን መንገድ ደግሞ ያዘጋጃል። ጌታ ይባረክ። እንዴት ድንቅ ነው! ክብር ለመንፈስ ቅዱስ ነው። ስለዚህ ስለ 430 ዓመቱ የግብፅን ታሪክ ልታዩ ከፈለጋችሁ ዘጸአት 12 ቁጥር 40 አንቡ።
ያው የእስራኤል ልጆች በግብፅ የኖሩበት ዓመት ነበር። ይሄ ዓመታት በሉት። እነዚህ 430 ዓመታት የባርነት መከራን መጠበቅ ዘመን ነበር። ደስ አይልም? እግዚአብሔር ግን እኛ እንዲረዳን እንግዲህ ወንድሞቼና እህቶቼ እንግዲህ ኃጢአት ዘመኑ ቢበዛም ፍርድ አለው። የኃጢአት ዋጋ ደግሞ ሞት ነው ይላል። ባለፈው ተናግሬያለሁ። ሮሜ ምዕራፍ 6 ቁጥር 23 ላይ የፈለገ ዘመን ይሁን ንስሐ ገብተን እስከምንመለስ ድረስ እስከምንተው ድረስ ኃጢአት ፍርድ አለበት። ስለዚህ የኢየሱስ ክርስቶስ ደም ደግሞ ነፃ ያወጣል። ዛሬም ልባችሁን ለእግዚአብሔር እልከኛ ያደረጋችሁ ክርስቶስ ኢየሱስን እንደ ግል አዳኛችሁ ላልተቀበላችሁ መልእክት አለኝ። በምንም አይነት ኃጢአት ውስጥ ሁኑ፣ ክርስቶስ ኢየሱስ ግን ዛሬም ምሕረት ያደርግላችኋል። አያችሁ፣ ኢየሱስ ነው የመጣል። አሁን ሕዝቅኤል አይደለም ለኛ የሚሞተው ወይም የማለደልን። ሕዝቅኤልም አልሞተላቸው፣ ማለደላቸው። አሜን። እና ዛሬ አሁን የመዳን ቀን አሁን ነው ይላል እና በልዩ ልዩ እስራት ውስጥ ያለን፣ በደል ውስጥ ያለን፣ ከእግዚአብሔር መንገድ ዞር ያለ ብንኖር ዛሬ ሆኑ ይህን ቃል ከሰማችሁበት ቀን ጀምሮ ብትመለሱ፣ ንስሐ ብትገቡ እግዚአብሔር ኃጢአታችሁን ይቅር ይላችኋል። መሐሪ ነው እግዚአብሔር በልጁ በኢየሱስ ማለት ነው። ክብር ለመንፈስ ቅዱስ። ሃሌሉያ። እንግዲህ ጌታ መልካም ነው። ወንድሞቼና እህቶቼ ክርስቶስ ኢየሱስ በቀራንዮ መስቀል ላይ ለእኛ ራሱን ሰውቷል። ክርስቶስን ከተቀበልን ደግሞ እርሱ የዘላለም ሕይወት ነው የሚሰጠን። ልጆች ደግሞ እንድንሆን ያደርገናል። ለተቀበሉትም ነው የሚለው፣ በስሙ ለሚያምኑትም ይላል አይደል? ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ የልጅነት ስልጣን ሰጣቸው ይላል። ክብር ለመንፈስ ቅዱስ ይሁን እና ጌታችን ኢየሱስ ክርስቶስ ያድናል። ወገኖች መዳን በማንም የለም፣ በኢየሱስ ክርስቶስ ብቻ። ሕግ እንግዲህ ኃጢአትን ነው የሚያሳየው። ማዳንም አይችልም። አንተ ኃጢአተኛ ነህ፣ አንቺ ኃጢአተኛ ነሽ ነው የሚለው። ጸጋ ግን ሃሌሉያ፣ ኢየሱስ ግን የሚያድን እሰይ፣ ክርስቶስ ብቻ ነው የሚያድነን እና በአጠቃላይ መልእክቱ ንስሐ ግቡ ነው፣ ተመለሱ እና እግዚአብሔር ደግሞ ህዝቡን ያስጠነቅቃል። ለምን? ህዝቡ ስለሚወድ ነው። ህዝቡ እንዲመለስለት ነው የሚፈልገው። መዳን በኢየሱስ ብቻ ነው። መዳን በማንም የለም። ማንም አያማልደን። ማንም ምሕረት አያደርግልን እና እግዚአብሔር በምልክት ይናገራል፣ በራእይ ይናገራል፣ በቃሉ ይናገረናል። ሲናገረን ግን ማስተዋልና መመለስ ይሁንልን። ዛሬም ደግሞ እየተናገረን ስላለ ስሙ ይባረክ። ክብር ለመንፈስ ቅዱስ ይሁን። ስለዚህ በማቴዎስ 5 ምዕራፍ 17ንም አንቡ። ኢየሱስ ደግሞ ሕግን ለመፈጸም አይደለም የመጣው አይደለም። ይቅርታ፣ ኢየሱስ ሕግን ለመፈጸም ነው የመጣው። እዚህ እናገኘዋለን። ሕግም ነቢያቶችም መጽሐፍት ሁሉ የሚያወራው ደግሞ ስለ ኢየሱስ ነው። ክብር ለመንፈስ ቅዱስ ይሁን። ሌላ መዳን በማንም የለም። እርሱ ደግሞ ኃጢአታችንን ተሸክሞ አስወግዶልናል። ስለዚህ እናንተ ደካሞች፣ ሸክማችሁ የከበደባችሁ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ስለሰማነው ቃል ክብር ለእግዚአብሔር ይሁን። በቃሉ እንድንኖር ደግሞ እግዚአብሔር ይርዳል። ይህንን መልእክት ደግሞ እናንተ በማስተዋል ስሙት። ከዚህ በተሻለም ደግሞ ማስተማር የምትችሉ ኮሜንት አድርጉ፣ ይህን መልእክት ሼር አድርጉ። ተባረኩልኝ። ጌታ ኢየሱስ ይባርካችሁ። አሜን።